የከተማ ልጅ እህቴ በቃ እህቴ አዳምጪ። ሼም የሚለውን ደጋገምሽው። በሼም የገጠር ልጅ እንደተናገረው አብዲ በሼም ዳቦ አይሆንም፣ ሼም ቤት አይሆንም፣ መኪና አይሆንም። ሼሚሽን ይዘሽ ሻሸመኔ ገብተሽ ጡዥ እያለሽ ነው። እኛ እንግዲህ የገጠር ልጅና የአዲስ አበባ ልጅን እያወዳደርን ነው። እስካሁን እየመሩ የሚገኙት የገጠር ልጆች ናቸው በሚገርም ሁኔታ። እናቴን ዴቮ ቀጥል። የአዲስ አበባ ልጅ ብቸኛ የአዲስ አበባ ልጅ አንተ ወይ እሱ ከመቀጠሉ በፊት ተቀይሯል። የገጠር ልጅ ነኝ ብሎ አምኗል። እሺ አያጅቦ ወየ ጌሙን አስተዋውቃ እንዴ። እሺ ከዛን ይቀጥላል። ሜይ 9 የቀጠሮ ጌም አለብኝ። ማናችሁም እንዳትቀሩ እባካችሁን። ይህ የህልውና ጉዳይ ነው። ባልና ሚስትን ነው የምገጥመው፣ ዴዚንና አሞራውን። እባካችሁ የከተማ ልጆችም የገጠር ልጆችም እንዳትቀሩ። ብቸኛው የአዲስ አበባ ልጅ የገጠር ልጅ ጊፍት እየሰጠህ ነው። ተመልከት እንግዲህ አሽሙር መሆኑ ነው። ቀጥል ዴቮ ቀጥል። ዴቭ አልታመን ያሉበትን ምክንያት ይንገሩን። ሰላም አያምኑ ነው የማይሰጡን ስራ አለች። ኦኬ ማንታመንበትን ምክንያት ልንገር። እኔ ዩናይትድ ስራ ለመቀጠር ስመጣ እንዳንተ አይነቱ ሰው ነው የሚያጋጥመኝ። ገብቶሃል? አንተ ደግሞ ከከተማ ልጅ የምትመርጠው የገጠሩ ልጅ ነው የምትመርጠው። የምታስገባው የምትቀጥረው እሱን ነው። ሲምፕል አስዳት። እኔ በጅቦ እግዚአብሔር እኔ ስራ ስፈልግ ኢትዮጵያ ውስጥ ማለት ነው ያጋጠመኝ ነገር በዘር ምናምን ሁላ ነበር። ስለዚህ አዲስ አበባ ልጅ አይሰጠውም እድል፣ ለመቀጠር አይሰጠውም እድል። ፋራው ነው እንዲቀጠር የሚደረገው። ፋራው ያልፍለታል። ለምን አያልፍለትም? አሁን የምታየው ነገር እኮ ነው። ቅርብ ጊዜ 4-5 ዓመት በፊት ትናንትና ማናቃቸው ሰዎች መጥተው ነው ወላችን ላይ ገመችስ የሚነዱት አይደል? ያንን ገመችስ እንዴት ነው የሚያገኘው? ግን የገጠር ልጆች ናቸው። የገጠር ልጅ ነው ግን ማን የሰጠው ነው? ጅቦ በቃ አዲስ አበባ የገጠር ልጅ ነው የሰጠው። ራቆትህን መተህ አንተ ስራ ልትቀጠር ያምራል እንዴ? እንደ እብድ ራቆትህን ጥለህ መተህ ስራ እንዴት ትቀጠራለህ? ይኸውልህ የሰው ልጅ አስተሳሰቡ የሚታየው አለባበሱ አይደለም። ገብቶሃል? ይሄ ሰው አለባበሱ እንደዛ አድርጎ የመጣው ላይኖር ይችላል፣ ብር ላይኖር ይችላል። ግን ጭንቅላቱን አይተዋል? አሰርተህ ሞክረው አይተኸዋል? በውጫዊ ማንነት ስለምታምኑ እኮ ነው። ኦጂ ለምን ግን ቀጣሪ አልሆኑም? እነሱ ለምን እሱ ጋር ሄዳሉ? እነሱ መጀመሪያ ቀጣሪ መሆን ሲችሉ ያን ቦታ ነገርኩህ እኮ። አሁን እኮ በቀላሉ አሁን ብልጽግና ማየት ትችላለህ። እንዴት ነው የወጣው ስልጣን ላይ? ማነው ፕራይቬት? የራስህን ባህል ጥለህ የአሁኑን ስርዓት ጋር አታገናኘው። አዲስ አበቦች የራሳችሁን ባህል ጥላችሁ ኦኬ፣ ንቅሳት ተነቅሰ ራቁትህን፣ ሴቷም ወንዱም ራቁትሽን ጅኒ መስለሽ ስትሄጂ እንዴት ነው ስራ የምታገኘው? እንዴት ነው የምትታመኘው? መጀመሪያ የኢትዮጵያዊነትን የሚያንጸባርቅ ነገር አድርግ። መጀመሪያ የኢትዮጵያዊነትን የሚያንጸባርቅ ንግግር መናገር ሞክር። ዲሲፕሊን ይኖራችሁ። ከዛ በኋላ ነው ፕሮፌሽናሊዝም የሚመጣው። ፕሮፌሽናሊዝም ውስጥ ደግሞ ስራ ቅጥር ላይ ይሄ ትክክለኛ ኢትዮጵያዊነትን የሚያንጸባርቅ ነው፣ ዘረኝነት ውስጥ አልገባም፣ የሌላ ባህል እያስተዋወቀ አይደለም ተብሎ ኮንሲደር ልትደረግ ትችላለህ። ራቁትን ነጠር እያልክ እየመጣህ ወዴት ነው አሁን? አንተ የከተማ ልጅ ነኝ ትላለህ። እንደዛ ካልክ የኢትዮጵያ ድሮ አለባበስ ምን አይነት አለባበስ ነበር? ለምን ዘመንክ? ዛሬ ላይ ለምን ጅንስ ታደርጋለህ? ሸሚዝ ታደርጋለህ? እሺ ሜሪ እህታችን ኦጂ ስሜታዊ አትሁን። ሌላ የአዲስ አበባ ልጆች ሊያግዙ ይችላሉ። እስካሁን እየተመራ ያለው በገጠር ልጅ ነው። የአዲስ አበባ ልጆች ብዙም አልገቡም። ሜሪ እህታችን እባክሽ የገጠር ልጅ ነሽ የአዲስ አበባ ልጅ? አይ የአዲስ አበባ ልጅ። ቀጥ ሀሳብሽን መቤቴ። የገጠር ልጆች ነበልባሎች ናቸው እንደምታውቂያቸው ነው። መልሳቸው ጠንከር ያለ ነው። አነጋገራቸው ምናምን ያስፈራል። እና ብዙ የአዲስ አበባ ልጆችም እየገቡ የገጠር ልጅ ነን ማለት እየካዱ ነው። ቀጥ ይሄት ያው የአዲስ አበባ ልጅ የታወቀ ነው። ያገኘውን ተከፍሎ ይበላል። ሸመኛ ነው የሚለው ነገር ግን በጣም ስለተደጋገመ ሁለተኛ አይ ሸመኛ ሳይሆን ቆይ ስለ ምግብ ብቻ ነው እንዴ የምታስቡት? ለምንድን ነው ስለ መለወጥ ስለ ቤት መስራት? አይ እንዴ ዝም በል እንጂ ልጨርስ። ቆይ አስጨርስ። የአዲስ አበባ ልጅ ስትሆን አንተ እየበላህ እዛ ጋር አጠገብ ያለው ሳይበላ ሲቀር እንትን ዝም ብለህ ብቻዬን ልብላ አትልም። ገባህ? የክፍለ ሀገር ልጅ ግን ለቤተሰቡ ለእናት ለአባት አይል ለብቻው ነው። በቃ ብቻዬን የሚለፍልኝ ነው። ገባህ? ስለዚህ ደግሞ በነገራችን ላይ የሆነ አራዳ ምናምን ነገር ሆነው አዲስ አበባ ውስጥ እነዚህ ንቅሳት ምናምን የሚያደርጉት የገጠር ልጆች ናቸው። የሆነ በቃላ
የሸገር ልጅ ለመምሰል በቃ ንቅሳት ምናምን አድርገው የሆነ አራዳ አራዳ ያጫውታቸዋል። የአዲስ አበባ ስለዚህ ልጆች በጊፍት አጨናንቋት እህታችን። እና የአዲስ አበባ ልጅ በሁሉ ነገር ይበልጣቸዋል ልላችሁ ፈልጌ ነው። እሺ ማን ነበር ቀጣይ? ኢዛና ሐወይ። እሺ የገጠር ልጅን ወክለን የአዲስ አበባ ልጅ ኧረ የገጠር ልጅ ማለት ኢቭን በትምህርት ከመጣ ማለት ነው ዩኒቨርሲቲ ሲገቡ ከቤተሰባቸው የሚላክ ብር አይፈልጉም። በዛኛው በጎን እየተማሩ ከዛ በትርፍ ሰዓታቸው ደግሞ ወጥተው እየሰሩ ነው ራሳቸውን የሚያስተዳድሩት። የከተማ ልጅ ደግሞ ወይም የሸገር ልጅ ደግሞ ስራ አይወድም። ያቺ 500 ብር ሲላክላቸው ወጥተው ፏፍሽ እንበል ድራፍት እንጠጣ ምናምን ነው። አንድ በደል ሲቀጥል ከተለያዩ አቅጣጫዎች ከገጠር መጥተው አዲስ አበባ ሲመጡ ከታች ከሊስትሮ ጀምረው እየሰሩ ተለውጠው ነው ከላይ የሚወጡት። ከዛ አሁን ምን አለ ምን የሚል አባባል አለ መሰለ 10 ዓመት ቆሎ በልተው ከዛ 100 ዓመት ነው ቁርጥ የሚበሉት። ይሄ የገጠር ልጅ አስተሳሰብ ገባ። የከተማ የሸገር ልጅ አስተሳሰብ ደግሞ በቃ በተገኘችው ነገር ቁርጥ እንብላ ምናምን እንብላ ብሎ ይቆዩና ከዛ ያዛኛው ምንድነው ይሄ የሚቋጠረው ምናምን እያሉ ሙድ ሲይዙባቸው ከዛ ለ100 ዓመት ይገዛቸዋል ማለት ነው። ይሄ እርድና ምናምን አይሰራም። ደረቅ ናቸው ምናምን አይደለም። በአቋማቸው ጽኑ ናቸው። እቅዳቸው አቅደው ነው የሚመጡት። ከዛ ያቺን እቅድ ያሳኳታል ማለት ነው። እና ለዛ ነው እኮ ጃሉ የገጠር ልጅ ነኝ እኔ ምናምን ብሎ የዘፈንላቸው ከዚህም የተነሳ ነው። እና የገጠር ልጅ ወደፊት ነው ብራዘር፣ ወደኋላ አይደለም። እሺ የገጠር ልጅና የከተማ የአዲስ አበባ ልጅን እያወዳደርን ነው። አቤል ሰላም ነው አለን ወንድሜ። የገጠር ልጅ ነው የአዲስ አበባ ልጅ? እኔ እንኳን የአዲስ አበባ ልጅ ነው። የገጠር ልጆች እንዴት ሀሳብ እየሰጡ እንደሆነ ታዝበሃል? እንዴት እያወሩ እንደሆነ። የአዲስ አበባ ልጅ ደግሞ አብዛኛው ገብተው ነበር ሸመኛ ነን እያሉ ማውራት ራሱ አቅቷቸው ወጥተዋል። እና እንደው ሀሳብ ስጥ እንደ አዲስ አበባ ልጅ እንደው ያንተ ጠንከር ያለ ሀሳብ ከሆነ። አይ በሸመኛ ምናምን ብቻ ሳይሆን ያው ሲስተሚክ የሆነ ነገር ነው የምናወራው። አሁን የአዲስ አበባ ልጅ የታወቀ ነው ከበፊትም ጀምሮ ወደ ጎን የተገለለ ህዝብ ሆኖ እንጂ ይህን ያህል ደካማ ምናምን ሆኖ አይደለም። በትምህርትም በምንም አሁን በጂዲፒ እንኳን ብንወስድ ማለት ነው የአዲስ አበባ ነው አብዛኛውን የገጠሩን የሚረዳው። የአዲስ አበባ ኢኮኖሚ ነው። የ5 ሚሊዮን ህዝብ ያለበት ደግሞ ማለት ነው ኢኮኖሚውን የኢትዮጵያን ሙሉ ኢኮኖሚ ግማሹን ኦልሞስት ከግማሽ በላይ የሚሆነው የአዲስ አበባ ኢኮኖሚ ነው። እንዳለ ገጠሩ መጥቶ አይደለም እዛ ላይ የሚሰራው የአዲስ አበባ ህዝብ እንጂ። በገቢም ብታየው አትሊስት በተወሰነ ደረጃ እንኳን ላይፍ ስታይሉ የተለያየ ነው። በትምህርትም ብናየው ትላልቅ ቦታ ላይ ስልጣኑን ብቻ ነው ያው የኢትዮጵያ ሲስተሙ የምናውቀው ነው። ግን በተለያየ በትላልቅ ድርጅቶች ላይ የምታየው የአዲስ አበባ ልጅ ነው አዲስ አበባ ውስጥ። እና ይሄ የተወሰነ ቅልቅል ተብሎ እየመጣ ይሄ ማተብ ሰራ ታቱ አረገ ምናምን እያሉ ይመጡት ከዛው ከሚታወቅ የሚመጡ ናቸው እንጂ ገጠር ውስጥ ብትሄድ እኮ በጣም ፊው ነው የምታየው። አዲስ አበባ መጥቶ እንዲህ ሰልጥኖ እንዲህ ብሩን ይዞ ምናምን የምታየው በጣም የተወሰነውን ነው እንጂ አብዛኛው የታወቀ ነው ላይፍ ስታይሉ ገጠር ውስጥ። እና እንዲህ 2-3 ሰው 4-5 እንደዚህ አውጥተህ የአዲስ አበባ ሰውማ እንደዚህ ነው ምናምን ስትል ኮምፕሌክስ ነው እንጂ ፋክት የሆነ ነገር አይደለም። ጥያቄ አለ። እድሉን ደግሞ ቢያገኝም ጥያቄን ጠይቃለን። እንግዲህ ጥያቄ አለ። ከየት ነው የሚመጣልህ ተጭኖ የምትበላው ተጭኖ የሚመጣልህ ከየት ነው? ልጨርስ። ይሄ ነው አንደኛ አዲስ አበባ ልጅ ልዩነቱ ይሄ ነው። ስሜታዊ ስለሆኑ ነው።
ያው እኮ ያው ስሜቱን መግታት ነው አንዴ። ያው ትንሽ የጤፍ ነው ብራዘር። አይ እኛ እንኳን እንደሆነ ማስመሰል ስለማንችል የምትበላው የሚመጣልህ ኬት ነው? መልስ እሱን። እሱን መጀመሪያ ጨርስ ያሻለው። ዩናይትድ ጨርስና ሀሳብህን መልስ ትሰጣቸዋለህ። በገጠር ልጅና በአዲስ አበባ ልጅ መካከል ህዝቡን ያንጻል ይገነባል የሚለውን ንግግር እያደረግን ነው። ከብሽሽቅ እንዲሁም ከስድድብ ነፃ የሆነ ፕሮግራም ነው። አቤል ወንድሜ እባክህን ቀጥል። ያና እንዳልኩት ትናንሽ ሰው እያየን እንደዚህ አዲስ አበባ እንደዚህ ነው ምናምን የምንለው በጣም ያሳፍራል። ሁሉም ፖዚሽን ላይ አዲስ አበባን የሚመራ ፖዚሽን ላይ ከፖለቲካ እንትኑ ውጭ እሱንም እድሜ ለእንትኖች ከሱ ውጭ እንዳለ የሚመራው አዲስ አበባን የአዲስ አበባ ልጅ ነው እና በምንም የምታገናኘው እንትን አይደለም። የአዲስ አበባ ኢኮኖሚ ነው ብዙን እንትኖችንም የሚረዳው ገጠሮቹንም ክፍለ ሀገሮቹንም። ጅቦ ጥያቄን ጠይቅ። እሺ ጥያቄ ለመጠየቅ ዝግጁ ነህ ወንድም? ጨረሰው? አዎ አልመለሰልኝም። የጠየቅኩትን ጥያቄ አልመለሰልኝም። ከአዲስ አበባ ነው የሚመጣው አለ ጭራሽ። ከየት ነው የሚመጣው የምትበላው? እኮ ታዲያ እሱ እኮ በነፃ ነው። ፍሩቱም ጤፉም ኤቭሪቲንግ የሚመጣልህ የምትበላው ነገር ከየት ነው የሚመጣው? ቆርጦ በኢኮኖሚ ደረጃ ማለት ነው የሆነ ኮንሱመር ኢኮኖሚ የሚባል አለ። ሮውን የሚያመጣ ደግሞ አለ። አዲስ አበባ እንትን ኮንሱመር ነው፣ ተጠቃሚ ነው። ያን ተጠቃሚ ደግሞ ዝም ብሎ እየተረዳ ሳይሆን ብሩን እየሰጠ ነው የሚጠቀሙ። ይሄ ጊቭ ኤንድ ቴክ እንጂ